አለይኩም ወራህመቱላሂ ወበረካቱ። ውድና የተወደዳችሁ የተከበራችሁ ቻናል ቤተሰቦች ሰላም ብያለሁ። በያላችሁበት አማን ሰላም አላህ ያደርጋችሁ እያልኩኝ ሀገራችንን አማን ሰላም አላህ ያደርግልን፣ እኛንም በያለንበት አላህ ይጠብቀን እያልኩኝ ዛሬ እንግዲህ ዳቦ ነው ኬክ የሚያስብል የአታክልት እንቁላል አሰራር ይዤላችሁ ብቅ ብያለሁ ማለት ነው። ስለዚህ እናንተም ቪዲዮ ሲደርሳችሁ ሼር፣ ሰብስክራይብ፣ ላይክ በማድረግ አበረታቱኝ እላችኋለሁ። ውድ የሀገሬ ልጆች እስኪ እንዴት ነው እንቁላልን ከአታክልት ጋር አብረን ሰርተን የምንጠቀመው በቀላሉ ቤታችን በሚገኙ አታክልቶች እንዲህን የመሰለ ቆንጆና ጣፋጭ የሆነ እንቁላል ሰርተን መጠቀም እንችላለን ማለት ነው። ስለዚህ እስቲ እንቁላሉን ምን ምን አታክልት አክለን ወይም ጨምረን ነው የምንሰራው የሚለውን አብረን የምናይ ይሆናል ማለት ነው። እናንተም እስከ መጨረሻው ድረስ በማየት አብራችሁን ይሁኑ ማለት ነው። አብረን እንስራ፣ አብረን እንብላ። ዛሬ ምሳ ሳይሆን ቁርስ ነው የምጋብዛችሁ ማለት ነው። ስለዚህ ይህ እንቁላል ይህን የመሰለ እንዲህ አድርገን ቁርስም ሆነ እራትም ሰርተን መጠቀም እንችላለን ማለት ነው። አብረን እንመልከት እስኪ እንዴት አድርገን ነው ይህንን ሰርተን ልንበላ የምንችለው የሚለውን አብረን እንይ። አብራችሁን ይሁኑ። ወደ ስራ። እዚህ ጋር እንግዲህ ይታያቸዋል ብዬ ተስፋ አደርጋለሁ። እንግዲህ ዛሬ የምንሰራው ቁርስም ሆነ እራትም ፍልፍል ሄሎ፣ ካሮት፣ ድንችና እንግዲህ 3 እንቁላል አዘጋጅቻለሁ ማለት ነው። እነዚህን ከአንድ ላይ በመደባለቅ ምን አይነት የአታክልት እንቁላል አሰራር አብረን የምናይ ይሆናል ማለት ነው። እዚህ ጋር ይታያቸዋል ብዬ ተስፋ አደርጋለሁ። አብሬ የምሰራባቸውን ቅመሞች ደባልቄ አዘጋጅቻለሁ ማለት ነው። እነሱ ምንድን ናቸው? ከሙን፣ ፍልፍል አስዋል፣ ሰኑድ፣ ሞጄ፣ እነዚህን ጨው ጨምሬ አዘጋጅቻቸዋለሁ ማለት ነው። እነሱን በመደባለቅ አብረን የምንሰራ ይሆናል ማለት ነው። እስከ መጨረሻው ድረስ አብራችሁ ሁኑ። ትጠቀሙበታላችሁ፣ ትወዱታላችሁ። ስለዚህ አብረን እንስራ፣ አብረን እንብላ። ሁል ጊዜ ምሳ የለም ቁርስም አንዳንድ ጊዜ ልጋብዛችሁ ብዬ ነው እላችኋለሁ። እስኪ አብረን እንመልከት ውዶችዬ። እንግዲህ እንደምታዩት አዘጋጅቻለሁ። እንቁላሉ 3 እንቁላሌን አዘጋጅቻለሁ። ካሮቱንም በዚህ መልኩ አዘጋጅቻለሁ ማለት ነው። ድንቹንም፣ ኮሶውንም፣ ፍልፍል ሄሎውንም አዘጋጅቻለሁ። በነገራችን ላይ ይሄ ላሳያችሁ ማለት ነው። ድኞቹና ይሄ እዚህ ጋር የምታዩት ድንች ነው። ይሄኛው ደግሞ እንደምታዩት ኮሰ ነው እዚህ ጋር ያለው ማለት ነው። ምናልባት ሁለቱም ነጭ ሲሆን እንዳይመሳሰልባችሁ። ይሄም ፍልፍል ሄሎ ነው፣ ይሄም ካሮቱ ነው። ለምን ይሄኛውን ልጫውን ስላስወገድኩት ነው ማለት ነው። ነጭ ሆነባችሁ ኮሰው ማለት ነው። ልጫውን ላሳያችሁ ግልጥ እንዲሆንላችሁ ማለት ነው። ስለዚህ እነዚህን ጨማምረን ምን አይነት የእንቁላል ቁርስ እንደምንሰራ አብረን የምናይ ይሆናል ማለት ነው። እስከ መጨረሻው ድረስ ተከታተሉ። ወደ እቃችን መጨመር እንሄዳለን። አብረን እንጨምራለን፣ አብረን እናያለን። እንደምታዩት የኮሶው ልጣጭ ይሄ ነው ማለት ነው። ልጫውን ስላስወገድኩት ድንቹ ጋር እንዳይመሳሰልባችሁ ብዬ ነው ውዶችዬ ማለት ነው። ሌላው ያዘጋጀሁት በዚህ ጋ ነው። እንግዲህ 4 ዲዛይን አለው። መፈለጋችሁበት ማዘጋጀት ትችላላችሁ ማለት ነው። እኔ በየት በኩል ነው ያዘጋጀሁት ማለት ነው? በዚህ በኩል ነው ማለት ነው ያዘጋጀሁት፣ ድንቹንም ሁሉንም ማለት ነው። ስለዚህ በዚህ መልኩ ነው ያዘጋጀሁት። አብረን እንመልከት። ይቅርታ ቪዲዮውን ሳልከፍት እኔ ጨምራለሁ ማለት ነው። እንቁላሉን ጨመርኩኝ፣ ቅመሙን ጨመርኩ፣ ካሮት ጨመርኩ ማለት ነው። ከዛ ኮሰውን እንጨምራለን፣ ከዛ ድንቹን እንጨምራለን። ማደባለቁ ችግር የለውም፣ ማንኛውንም ሁሉም አንድ ላይ ስለሚቀላቀል እንደዚህ አድርገን በደንብ መምታት አለብን ማለት ነው። እንመታዋለን። እንግዲህ እንደምታዩት እንዲህ አድርጌ መስቻ አዘጋጅቼዋለሁ ማለት ነው። ሁሉንም በደንብ አድርጌ አደባልቄዋለሁ ማለት ነው። ስለዚህ አብራችሁን እስከ መጨረሻው ድረስ አብረን የሚሆነውን እናያለን ማለት ነው። እንደምታዩት እንግዲህ እዚህ ጋር መስሪያን አዘጋጅቻለሁ ማለት ነው። መጥበሻያን ትንሽ የሚበቃኝን ያህል ዘይት እጨምራለሁ ማለት ነው። ከዛ እናመጣና ምን እናደርጋለን? እንቁላላችንን ያዘጋጀነውን እንጨምራለን። ከዛም በኋላ ተላይ ምን እናደርጋለን? ጅብን መሰረላ
የሚበቃኝን ያህል በትንሹ እንጨምርበታለን ማለት ነው። ማለት እንደምንሰራው ብዛት ማለት ይወስነዋል። ስለዚህ እንዲህ አድርገን ጨረስን ማለት ነው። ስለዚህ አብረን እናያለን፣ እንጠብቅ። እንግዲህ እስኪ ጨርሰናል ማለት ነው ውዶችዬ። እንደምናየው ማሻአላ ምርጥና ቆንጆ የሆነ እንቁላል አሰራር ነው ማለት ነው። ከእቃችን ጋር ደግሞ አውርደን ምን ይሆናል ማለት ነው። እርግጠኛ ነኝ ሰርታችሁ ስትቀምሱት ትወዱታላችሁ።